ወይኔ ጉዴ! አንተ የሆነ ችግር ተፈጥሮ መሰለኝ። ወይኔ ጉዴ! ስማ አንተ አልተቀደድክላቸውማ? ኧረ አልተቀደድክላቸው። ምን እሺ ነው አንተ ሊባ እንዴት ነው ናክኝ? ኧረ ጆሮ ምን እሺ ነው እንዴ? ምንድነው? ጭራሽ መስረቅ ሳይንስ ነው ምርት ይዝብኛለህ? እሺ ጆሮ ተረጋጋና እናውራ። እኔ ከሌባ ጋር ተረጋግቻ አላወራ። ወርቁን ታመጣለህ ወይስ አታመጣም? ምርኩዝ አብረን እንዳልበላሽ መጣጥከኝ አይደል? ታረን ያልነገርኳቸው። እሺ ጆሮ ልቀቀኝና እናውራ። እንዳትለቀው ጆሮ። እሺ ወርቁ የት ነው ያለው? እንትን እኮ ነው ማለቴ። ተናገራ ምን ይዘጋል? ቆይ ግን ያልገባኝ ነገር አንተ ልጅ የምርም ሌባ ነህ እንዴ? እስኪ በደንብ እንዳምነህ ሰርቀህ አሳይ። ይሄን ያህል ምን አስቸኮለሽ? በቅርቡ ታይበለን። ምን ማለት ነው? እኔን ልትሰርቀኝ እያሰብክ ነበር ማለት ነው? ልብሽ በደንብ ነው። እሺ አንተ የምርም ሌባ ከሆንክ ዛሬ ሰርቅ ማየት እፈልጋለሁ። እየቀለድሽ ባለው የምሬን ነው። ሰርቀህ አሳይ። ይሳይ አሁን አሳይሻለሁ። ኦንላይን ተከታታዩ አይ ድንገት አደናቅፎኝ ሰምሽ። በስተመጨረሻም ሉሊት ወይዘሮ ሜላትን ከስራ ልታባራት ነው። ሰላም ውድና የተከበራችሁ ቻናላችን ቤተሰቦች ሰላማችሁ ዝት ይበልልኝ። እስከ ቪዲዮ ፍጻሜ አብራችሁን ከቆያችሁ በዚህ ክፍል ምን እንደተፈጠረ የማስደምጣችሁ ይሆናል። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ጉዳያችን ስንገባ ሳሚ የጆሮን ፍቅረኛ ያኔ ስልክ ሰርቋታል። ደግሞ የሚገርመው ነገር የፉንቃውን እህት ስልክ መስረቁ ነው። ኤሴክ ያወቀች ዕለት ግን አንቃ የምትገለው ነው የሚሆነው። በነገራችን ላይ ሀኒ የኤሴክ እህት መሆኗን አያውቅም ነበር። ቢሆንም ግን ፉንቃውን በዚህ ምክንያት ሊያጣትም ይችላል። ጆሮ ወርቁን ሳሚ እንደሰረቀው አውቋል። ግን ደግሞ ጭማዳ ሲዞ ጠቅም ያለ መላ እንደተቀበለበት ለምርኩዝ ነግሮታል። ከሀኒ የሰረቀውን ስልክ ሽጦ ወርቁን ለማስመለስ ከምርኩዝ ጋር ሲነጋገሩ ነበር። ወይዘሮ ሜላት በጣም ችግሮች እየተደራረቡባት ነው። አቶ ታዴ ሉሊትን ተጠንቀቂያት ካላት በኋላ በጣም ጭንቀት ውስጥ ገብታለች። ሉሊትም የተለያየ ምክንያት ፈልጋ ከስራ ማባረር ነው የምትፈልገው። እናም ሉሊት ወይዘሮ ሜላትን አንሰራታለች። ያን ስራ ካልሰራች ደግሞ እንደምታሰናብታት ለአቶ ታዴ ነግረዋለች። ያና አባት ከዚህ ድርጅት ውስጥ እየተከናወነ ያለው ነገር ምንም ሰላም ሊሰጠው እንዳልቻለ ለልጁ ላና ነግሯታል። ልጁ ሀናም ያንተ ስራ በር መጠበቅ ነው፣ ስለዚህ ውስጥ የምትሰራው ስራ ምንም አያደርግልን ብትለውም አይ ይመለከተኛል፣ ምናልባት ውስጥ የምትሰራው ስራ ሀገር የሚጎዳ ቢሆንስ ብሏል። በእውነት ያና አባት ግን ታላቅ ሰው ናቸው። ሀና የአባቷን ሀሳብ ባትቀበለውም አባቷ ግን ውስጥ የሚከናወን ነገር የማወቅ ጉጉቱ ጨምሯል። ሳሚ ፉንቃውን ኤሴክን አግኝቷታል። ኤሴክ ግን የምር ሌባ መሆኑን አላምንም ብላ ሰርቆ እንዲያሳያት ጠይቀዋለች። ሳሚም አድርጎ አሳይቷታል። በጣም ነበር የደነገጠችው። እንዲመልስላቸውም ነግረዋለች። ሳሚና ምርኩዝ ተኮራረፉ። ሳሚ አንገቱን ይዞ ካንጠለጠለው በኋላ ምርኩዝ ካለበት መጠጥ ቤት ሄዷል። ምርኩዝም ገንዘብ የለኝም አልጋብዝም ብሎታል። ሳሚም ጣጣ የለውም ዛሬ እኔን ጋባዥ ቢልም ምርኩዝ ግን እንደተቀየሙ ነግሮታል። አሲር ያና ስልክ አልነሳ ሲል በጣም ተጨንቆ በምሽት ከናና ቤት ለመጠየቅ ሄዷል። አባቷና ሀናም በምሽት ሲመጣ ተደናግጠው ነበር። ምን እንደተፈጠረ ሲጠይቁትም ስልክ አናነሳ ስትል ምን አስቀይሟት እንደሆነ ለመጠየቅ እንደመጣም ተናግሯል። አባቷም ያና ስልክ እንደተሰረቀም ነግረውታል። አሲርም ስርቆ ሲደራረበት እዚህ ሰፈር የተለየ ሰው እንደመጣም ነግሯቸዋል። ግን ደግሞ የተለየ ሰው አልነበረም፣ ጓደኛው ሳሚ ነበር የሚሰርቃቸው። እናም በቅርቡ ስልኳን እንደሚያስመልስላት ነግሯታል። እኒም ምን ያክል እንደሚያስብላት ተረድታለች። የበለጠ ፍቅሯም እየጨመረ መጥቷል። በስተመጨረሻም ሉሊት ወይዘሮ ሜላትን ከስራ ልታባራት ነው። ቀድማ ከስራ ቦታ ደርሳ ወይዘሮ ሜላት ስራ ለመግባቷን ረጋግጣለች። ሉሊት ወይዘሮ ሜላትን ወደ ስራ ስትገባ ጠብቃ በዚህ ሰዓት የገባችው ትላንት የሰጠቻትን ፋይል ፈልጋ እንደሆነም ነግራታለች። ወይዘሮ ሜላትም ልጇ ሲጨንቅ ስታየው ቤት ነበር ያደረችው። ስለዚህ ስራው አልተሰራም ነበር። ስለዚህ አሁን ሰርቼ ሰጥሻለሁ ብትላትም ሉሊት ግን ማባረር ስለምትፈልግ ስራሽን በአግማስ ሰሪ ከሆነ ከዚህ ጥፊልኝ ብላታለች። ምን ትላላችሁ? ሀሳብ አስተያየታችሁን አጋሩኝ።